ዶናልድ ጄ ትራምፕ በድጋሚ አፈገፈጉ፣ ሽንፈታቸውን አመኑ። በመካከለኛው ምስራቅ የሚገኙ ሀገራት በጣም እየተደበደቡ ነው። የእስራኤል መከላከያ ሰራዊት እንዳስታወቀው በኢራን ዋና ከተማ ቴህራን ውስጥ ባሉ ወታደራዊ ኢላማዎች ላይ ጥቃት ተፈጽሟል። ጥቃቱ በተለይ የባሊስቲክ ሚሳኤል ማምረቻና ሌሎች የጦር መሳሪያ ማቀነባበሪያ ቦታዎች እንደነካ ተገልጿል። እንዲሁም በምዕራባዊ የኢራን ክፍል የሚገኙ የጦር መሳሪያ ማከማቻ መጋዘን ላይም ጥቃት መፈጸሙ ተገልጿል። ይህ ሁኔታ በዶናልድ ጄ ትራምፕ በቅርቡ የተሰጠው መግለጫ ጋር ተያይዞ የተከሰተ እንደሆነ ተንታኞች አስታውቀዋል። ፕሬዝዳንቱ ኢራን የሆርሙዝ ሰርጥን ካልከፈተች የኃይል መሰረተ ልማቶቿ ላይ ብርቱ ጥቃት እንደሚፈጽሙ አስጠንቅቀው የነበረውን የጊዜ ገደብ እንደገና እንዲራዘም ካደረጉ በኋላ ነው። በዚህ መካከል ግን እስራኤል በኢራን ላይ የምትፈጽመውን ጥቃት አጠናክራ መቀጠሏ ታውቋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በተከታታይ ቀናት ላይ የሚሳኤልና የድሮን ጥቃቶችን እንደፈጸመ አስታውቋል። እነዚህ ጥቃቶች በረዥምና መካከለኛ ርቀት የሚጓዙ ሚሳኤሎችና በሰው አልባ የጦር አውሮፕላኖች ተፈጽመዋል። ከእስራኤል በተጨማሪም ጥቃቱ የደረሰባቸው ሀገራት ኳታር፣ ኩዌት፣ ዩናይትድ አረብ ኤምሬትስ እና ባህሬን መሆናቸው ተገልጿል። በተለይ በባህሬን ውስጥ ያሉ የአሜሪካ የአየር መከላከያ ስርዓቶችና የጥገና ተቋማት ኢላማ መሆናቸው ታውቋል። ከዚህ በተጨማሪም ኩዌት የሚገኘው ዋና የሽዋኪ ወደብ በሚሳኤል መደብደቡን አስታውቀዋል። የወደቡ ባለስልጣናት እንዳሉት በንብረት ጉዳት ቢኖርም በሰው ሕይወት የደረሰ ጉዳት አልተመዘገበም።